ጀሚላ ማናት? ጀሚላ ማናት የሚለው ጀሚላ የአፄ ኃይለ ሥላሴ ወላጅ እናት ናት። እስከ ዛሬ የምናውቀው የአፄ ኃይለ ሥላሴ እናት የሽመቤት መሆኗን ነው። ይሄ እውነት አይደለም። የአፄ ኃይለ ሥላሴ ወላጅ እናት ጀሚላ አሊ ትባላለች። እናቷ ደግሞ ቂጦ ሁሴን ትባላለች። እዚህ መጽሐፍ ላይ ርዕሱ እንደሚያመለክተው ስለ ጀሚላ አይደለም ታሪኩ፣ ስለ ጀሚላ እናት ነው። የቂጦ ሁሴን ታሪክ ነው እዚህ መጽሐፍ ውስጥ ያለው። የጀሚላ እናት ወይም ቂጦ ሁሴን በጣም አሳዛኝ ታሪክ ያላት ሰው ናት። ከትውልዷ እስከ ሞቷ አጤ ሚኒሊክ ነው ያስገደላት። የእልፍኝ የምግብ ቤት የእልፍኝ አዳራሽ ውስጥ ነው የተገደለችው፣ የኃይለ ሥላሴ እናት ማለት ነው። እና ያንን ታሪክ ነው የተረኩት። ልብ ወለድ ነው ይሄ ነገር? ታሪክ ነው፣ እውነተኛ ታሪክ ነው። በሰነዶች የተደገፈ ምንጭ ጠቅሼ ዝርዝሩን የጻፍኩት። ኃይለ ሥላሴ በአባታቸው በኩል በተለይ በአያታቸው በኩል ኦሮሞ እንደሆኑ ይነገራል። አሁን ደግሞ አንተ ስትነግረን ጀሚላ ከኦሮሞ ነው የምትመጣው ማለት ነው? ጀሚላ በአባቷ ኦሮሞ ናት፣ ሙሉ ኦሮሞ። የካቤ ወረዳ አስተዳዳሪ ነው አባቷ፣ ወይም በኋላ ስሟን ለውጦ የሽመቤት ያሏት። የካቤ ወረዳ አስተዳዳሪ ሼክ አሊ ገመጮ ይባላል። እናቷ ደግሞ የጀሚላ እናት ደግሞ ቂጦ ሁሴን፣ በአባቷ የእጁ ኦሮሞ ሼክ ሁሴን የሚባሉ ናቸው። በእናቷ ስልጤ ናት። ይሄ ነው ታሪክ።